ሻሎም ሰላም ለእናንተ ይሁን። እግዚአብሔር በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብያል፣ በሰባት መንገድ ከፊት ይሸሻሉ። የሚመጡት በአንድ መንገድ ነው፣ የሚሸሹት ግን አላ በሰባት መንገድ ነው አላ። ምክንያቱስ እግዚአብሔር አምላክ እረኛዬ ስለሆነ፣ እግዚአብሔር አምላክ ጠባቂ ስለሆነ፣ እግዚአብሔር አምላክ ስለተሸከማክ ከትከሻ የሚጥል ከእጁ መዳፍ የሚያወጣ ምድራዊ ኃይል የለምና በአንድ መንገድ ይመጣሉ፣ በሰባት መንገድ ከፊት እንዲሸሹ ያደርጋቸዋል። በእግዚአብሔር እጅ ውስጥ ነው ያለከው፣ በትከሻ ውስጥ ተሸክሞክ ነው ያለከው። የተወደድክ የኔ ወንድም፣ የተወደድሽ የኔ እህት፣ እንዳትፈራ፣ አታፍርምና አትፍራ፣ አትዋረድምና አትደንግጥ። ድንጋጤ ከሕይወትክ፣ ድንጋጤ ከስራይክ፣ ድንጋጤ ከመንገድክ በኢየሱስ ክርስቶስ ስም የተመታ ይሁን። ኦሪት ዘዳግም ምዕራፍ 28 ከቁጥር 7 ላይ ያለውን ቃል ነው ያነበብኩት። የሚመጡት አለ በአንድ መንገድ ነው። አስተውል። በሰባት መንገድ እግዚአብሔር አነጣጥሮ እንዲበተኑ ያደርጋል። ፔጁን ላይክ፣ ሼር፣ ፎሎ፣ ሰብስክራይብ አድርግ። የእግዚአብሔር እጅ በላይክ ላይ ይሁን። የተወደድክ የኔ ወንድም፣ እግዚአብሔር ዘመንን፣ ዘርን፣ ሕይወትን፣ ኑሮን ይባርክ። You are blessed. Thank you. Have a nice time to you and for your beloved soul family.